መንግስት ባላቸው ስምምነት መሰረት የእስረኛ ልውውጥ ለመጠየቅ ከዛም በኋላ ደግሞ የራሱ ሂደት አለው። የእስረኛ ልውውጥ ተጠየቀ ማለት ሰው ነፃ ይወጣል ማለትም አይደለም። የቀረ የፍርድ ዘመኑን ደግሞ በሀገሩ እንዲጨርስ ነው። ኤኒዌይ የኛ የሁላችንም ጸሎትና ምኞት ይሄ ሆኖ እያለ ታማሚ እናት አለች። የት እንዳለች አታውቅም። ለዚህም ነው ዛሬ ወደ እናንተ ብዙም እንትን እንዲለን ያደረግነው እና ይሄ ሁሉ ሚዲያ በሚዘዋወር ሰዓት በአንድ አጋጣሚ ወይ ቴሌቪዥን ላይ እናትም ልታይ ትችላለች። ይሄ ራሱ ለኛ ሌላ አደጋ ነው። ሰው ያለማቋረጥ እየጠበቀ የሚያደርገው ነገር ነው እና እግዚአብሔር በሰላም ወደ ሀገሯ አምጥቷት ከእናቷም ከሀገራችን ሕዝብም ጋር እንድትገናኝልን ነው። ምናልባት ያኔ በጠየቅሻት ጊዜ የውስጥ ጥንካሬዋ እንዴት ነው የናዝራዊት? ናዝራዊት ከቤት ወጥታ የማታውቅ ልጅ ናት። ዜሮ የትም አገር ሄዳ አታውቅም። ምንም አዲስ ነገር ነው። እንግዲህ አንተ ከቤተሰብ መሀል ተነስተህ ሌላ አገር ከማታውቀው ህዝብ ጋር ከተለያየ ወንጀለኛ እንዳልኩ ማክሲመም ሴኪሪቲ ውመን ፕሪዝን ውስጥ ነው ያለችው። ከምን አይነት ሰዎች ጋር ነው የታሰረችው? ሰው ከገደሉ ሰዎች ጋር ነው? ብዙ አይነት ጥፋት ካጠፉ ሰዎች ጋር ነው? we don't know። እና ምንድነው እሷ ብዙ ሰው ጠንካራ ናት ይላታል። ጥንካሬዋን ነው የሚነግሩ። ግን የእሷ መጠንከር እኛን ለማጠንከር የምታደርገው ነገር ነው ብዬ ነው የማስበው። እሷ በርትታ ሳይሆን ምን አማራጭ አላት? ምንም አማራጭ የላትም። መጀመሪያ ላይ በጣም ተስፋ አድርጋ ነበር። እውነቱን ነው የነገርኳቸው ነበር የምትለው ደጋግማና እውነቱን ነፃ የሚያወጣት ነበር ይመሰላት። ግን የበለጠ የጎዳት ደግሞ ስማርት መሆኗ ነው፣ ኢንጂነር መሆኗ ነው። ያልተማረ ሰው ቢሆን እሷ ያጠፋችውን ጥፋት ያጠፋው ፍርዱ የቀለለ ነበር እና የተጽናናች ብትመስልም የተጽናና ነገር አይደለም እኛ ያየ ነው። በጣም በሚያሳዝን ሁኔታ ነው የምነግርህ። ስትናገር እንኳ አፏ እየተንቀጠቀጠ ነው የምታወራው። አይዞሽ። ለእሷም ለሁሉም ለቤተሰቡም ከባድ ነገር ነው። መታሰር ቀላል ነገር አይደለም። የመታሰር መልካም ነገር ያለው አይመስለኝም። ግን ተስፋ እንዳትቆርጥ ደጋግመን እንናገራለን። እንደውም በቅርብ ጊዜ ለኔ ከጻፈችኝ ደብዳቤ ላይ እባክሽ ይቅር እንድትያት ብላለችኝ።